ነገ ሐምሌ 12 የሊቀ መላእክት የቅዱስ ሚካኤል ዓመታዊ የተአምር በዓሉ መሆኑን ስንቶቻችን እናውቃለን? አዎ፣ በዚህች ቀን ሐምሌ 12 የፋርስ ንጉሥ ወደሆነ ወደ ሰናክሬም ከልዑል እግዚአብሔር ታዝዞ ተልኮ ሰይፉን በመምዘዝ ብቻ ሰይፉን ከአፎቱ በመምዘዝ ብቻ 185,000 የሰናክሬም ወንድ ሰራዊቶችን በሙሉ ጭጭ ያደረገበት የጨረሰበትና ኢየሩሳሌምን ነፃ ያወጣበት የተአምር በዓሉ ነው። አዎ፣ እንደዚህ ነው የሆነው። የፋርሱ ንጉሥ ሰናክሬም ኢየሩሳሌምን ከብቦ አንደኛ ንጉሱን ሕዝቅያስን፣ ሁለተኛ የኢየሩሳሌምን ሕዝቦች፣ ሶስተኛ ደግሞ ልዑል እግዚአብሔርን እየዘለፈና እየሰደበ ወደ ንጉሱና ወደ ኢየሩሳሌም ሕዝቦች በሙሉ እንደዚህ ብሎ መልእክት ላከ። ንጉሳችሁ አይዟችሁ እግዚአብሔር ያድናችኋል እያለ አያሳስታችሁ፣ አያታላችሁ። ከእኔ ከእጄ ማንም የሚያድናችሁ የለም፣ እግዚአብሔርም አያድናችሁም፣ አይደርስላችሁም አለ። የይሁዳው ንጉሥ ሕዝቅያስም እጅግ በጣም አዘነ ይህንን በሰማ ጊዜ። አዎ፣ ስለ ሁለት ነገሮች ነው ያዘነ። አንደኛው አምላኩ ልዑል እግዚአብሔር ተዘልፎበታልና ነው። ሁለተኛው ደግሞ ሀገሩ ኢየሩሳሌም ልትጠፋበት ነው። በዚህም የተነሳ ንጉሡ ሕዝቅያስ ማቅ ለብሶ ትቢያ ነስንሶ ወደ ልዑል እግዚአብሔር ጸለየ። አዎ አምላኬ ሆይ ከሃሊነትህን ጉልበትህን አሳይ፣ ሀገርህን ኢየሩሳሌምንም አድን አለ። የለመኑትን የማይነሳ ቸል የማይል ልዑል እግዚአብሔርም ጥያቄውንና ልመናውን ሰምቶት ወደ ፋርሱ ንጉሥና ወደ ሰራዊቶቹ የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤልን ላከው። አዎ ሊቀ መላእክት ቅዱስ ሚካኤል በዚህ ቀን ሐምሌ 12 ቀን ድንቅ ሥራን ሰርቶ የይሁዳና የኢየሩሳሌምን ሕዝቦች በሙሉ አዳናቸው። አዎ ከሰናክሬም ሰራዊቶች ፊት ለፊት ገና ቆሞ ሰይፉን ከአፎቱ ሲመዝዝ 185,000 የሰናክሬም ሰራዊቶች መሬት ላይ ወድቀዋል። እጅግ በጣም ይገርማል። ሰይፉን በመምዘዝ ብቻ፣ ሰይፉን በመሰንዘር አይደለም፣ ሰይፉን ከአፎቱ በመምዘዝ ብቻ ሊቀ መላእክት ቅዱስ ሚካኤል 185,000 የሰናክሬም ሰራዊቶችን ጭጭ አደረጋቸው። ለዚህ ነው እኛም በዚህ ዘመን ያለን ምእመናን ምንም እንኳን ኃጢአተኛ ብንሆን የቤተ ክርስቲያንን ጠላቶች አጽራረ ቤተ ክርስቲያንን ተዉ የምንለው። እግዚአብሔር መልአኩን የላከ ጊዜ፣ እግዚአብሔር የቁጣ መልአኩን የላከ ጊዜ ይህች ምድር ሰይፍ ከመምዘዝ አታልፍም። ከመሰንዘር አይደለም፣ ሰይፉን ከአፎቱ በመምዘዝ ብቻ የምትጠፋ ምድር ይዘን ክርስቲያኖችን የምናሳድድ ደም የምናፈስ የቤተ ክርስቲያን ጠላቶች በሙሉ ታገሱ እንላለን። ታዲያ ወገኖች የቤተ ክርስቲያናችን መምህራን በዚህ ተአምሩ የተነሳ የሊቀ መላእክት የቅዱስ ሚካኤልን ክብረ በዓል በሐምሌ 12 ቀን የተአምር በዓል ብለን እንድናከብረው አዝዘውናል። ታዲያ በዚህ ቀን ወገኖች የቤተ ክርስቲያን ጠላቶች አጽራረ ቤተ ክርስቲያንን ወራሪዎችንና መዝባሪዎችን በሙሉ ሊቀ መላእክት ቅዱስ ሚካኤል የሰናክሬምን ሰራዊት ጭጭ እንዳደረጋቸው ሰይፉን በመምዘዝ እነዚህንም ጠላቶቻችንን ያስታግሳቸው ዘንድ ልንጸልይና ልንማጸን ይገባል። የእኛንም በግል ሕይወታችን፣ በቤታችን፣ በሥራ ቦታችን፣ በጓዳችን፣ በጎድጓዳችን ገብተው እየረበሹን ያሉ ሥራችንን እያበላሹ፣ ትዳራችንን እያበላሹ፣ ሕይወታችንን በሙሉ እየበጠበጡ ሰላም እየነሱን ያሉንን ጠላቶቻችንን በሙሉ ሊቀ መላእክት ቅዱስ ሚካኤል እንዲያስታግሳቸው በዚህ ቀን ልንጸልይና ልንማጸን ይገባል። ምክንያቱም በዓሉን ያከበረ ስሙን የጠራ በቃል ኪዳኑ የተማመነ በስሙ የተማጸነ በሙሉ በዓይን ጥቅሻ ፈጥኖ እንደሚደርስና እንደሚራዳን ቃል ኪዳን ስለተገባልን ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይሄ ቪዲዮ ለሁሉም ሰው ተዳርሶ የሊቀ መላእክት የቅዱስ ሚካኤልን የተአምሩን በዓል ያከብሩ ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን ፍቅር አይለየን። አሜን። ይቆየን።